ብቻዬን እፈራለሁ በህይወት ምሻው አብራችሁን ቆዩ። ብቻዬን እፈራለሁ በህይወት ምሻው ሐሙስ ዕለት የኩሽናው ቧንቧ ቢሉት ቢሰሩት አልዘጋ ብሎ ውሃ ያፈሰሰ መሆኑን በጭንቀት ነገረችው። ማታ ከስራ ስመለስ ሰራዋለሁ አላት። እሺ ብላ መዘዝፊዋን እያፈራረቀች ደቀነችበት። ቅዳሜ ቧንቧ ሰራተኛ አፈላልጋ መጣች። ማታ ቤቱ ሲመለስ ቧንቧው ማፍሰሱን አቁሟል። ትንሽ ብትታገሽኝ እኮ ነው ራሴ ሰራው ነበር አላት። መልስ ነፈገችው። በሚቀጥለው ወር ጋዝ አለቀ። የሲሊንደሩ ጋዝ አልቋል ብላ ነገረችው። እሺ ቀይረዋለሁ አላት። ጧት መብራት እየጠፋ ስላስቸገረ የልጆቹን ቁርስ በጋዝ ነው የምሰራው። እስቲ ቶሎ አዲስ ግዛና ና አለችው። እሺ አልኩሽ እኮ አላት። ይህ በሆነ በሳምንቱ እሱ በሌለበት ሲሊንደሩን እየተንገዳገደች ይዛ የአፓርታማውን ደረጃዎች ወረደች። ታች ያገኛት ጎልማሳው ጥበቃ ምን ነው ልጄ በቤቱ እንደለም እንዴ ሲላት መልስ ሳትሰጥ ወደ ተጠራችው የራይድ መኪና መጫን እንዲያግዛት ጠየቀችው። በዚሁ ቀን ባሏ አመሻሹን ቤቱ ገብቶ የሚጠጣ ለማምጣት ወደ ኩሽና ጎራ ሲል እሳቱ የሚንበለበል የጋዝ ምድጃው ላይ ድስት ተጥዶ አየ። ጋዙን ለምን አላስታወሽኝም ነበር አላት። ከፍሪጁ ያወጣውን በቅዝቃዜ ያላበው ቢራ ይዞ እንደቆመ። ስንቴ ላስታውስ አለችው በመሰላቸት ተንፍሳ። መልስ ሳይሰጣት ወደ ሳሎን አመራ። ሐምሌ መጣ። የልጆች መኝታ ክፍል መስኮት መዘጋት አሻፈረኝ አለ። አሳየችው። ቶሎ ስራው ወይ አሰራው አለችው። እሺ አላት። 3 ቀን ነፋስ እንዳያስገባ አሮጌ ፎጣ ክፍተት ውስጥ እየወተፈች ቆየች። በሶስተኛው ቀን ማታ ታምራት ልጆች ብርድ እንዳይቀስፋቸው ያልኩ ስንት ቀን ከኛ ጋር አደሩ። እንደዚህ እንዴት ይዘለቃል? በዚያ ላይ ቀን እኮ እዛ ናቸው። በክረምት እንዳይታመሙብኝ ያን መስኮት አሰራልኝ እንጂ አለችው። ነገ ጠዋት ሰራዋለሁ አላት ፈጠን ብሎ። በአራተኛው ቀን ረፋድ ላይ በራቸው ተንኳኳ። ተነስቶ ሲከፍት አንድ ትንሽ የብረት ሳጥን ያዘ ወጠምሻ ቆሟል። ሚስቱ ከኋላው ስትሮጥ መጣችና እሱን ወደ ጎን ገፍተር አድርጋ ሰውየውን ጎሽ መጣ ብላ ጭቃ ከነተሸከመ ጫማው ወደ ውስጥ አስገባችው። ማን ነው አላት። ሰውየውን እየመራች ወደ ልጆቹ መኝታ ካስገባችበት ስትመለስ ባለሙያ ነው መስኮቱን የሚሰራ ወንድሜ ነው በሰው ያገኘልኝ። አንቺ ደግሞ ገንዘብ ለማውጣት ተቸኮያለሽ ነው ራሴ ሰራዋለሁ ብዬሻል ነበር? አዎ ብለኸኝ ነበር። ከዚያ በኋላ ህይወት እንደወትሮ ቀጠለች። በዚያ ሰሞን የሚስት ስልክ ሽንት ቤት ውስጥ ወደቀ። የሚሰራ ሰው ፈልግልኝ አለችው። እሺ አላት። በሶስተኛ ቀን የቢሮ ሰው አገናኘኝ ወዳለችው ስልክ ጠጋኝ ሄዳ አሰርታ መጣች። ሰሞኑን ቢሮ ቆጠራ ላይ ስለሆነን ፈቃድ አይሰጡኝም። ጊዜው ሳያልፍ ልጆቹን ትምህርት ቤት ማስመዝገብ እንዳትረሳ ብላ 3-4 ቦታዎቹ ረሳው። በመታወቀው ሰው በኩል ተለማምጣ ቅዳሜን ቀን አስመዘገበቻቸው። ቤት አከራያቸው ውሉን ለማደስ ከፈለጋችሁ እጥፍ ክፈሉ ብሏል ብላ እንደደወለለት አረዳችሁ። ታይው አትጨነቂኝ ያናግረዋለሁ አላት። አከራያቸው በሳምንቱ ደውሎ ወይዘሮ ሐረግ ቤቱን የምትፈልጉት አልመሰለኝም፣ እንግዲህ ዛሬ አዲስ ተከራይ መጥቶ ያየዋልና በር ክፈችለት ሲላት ክው ብላ ታምራት አላናገረህም እንዴ ስትለው ጭራሽም አልደወለ ሲላት ውሃ ሆነች። በብልሃት አሳምናው ኪራዩን ለማራዘብ ካስማማች በኋላ ወደ መታጠቢያ ቤት ገብታ የጋለ ፊቷን ለማብረድ ዘለግል አለ ጊዜ በቀዝቃዛ ውሃ ስትታጠብ የእጅ መታጠቢያ ውሃ ማፍሰሻ ተደፍኖ የታጠበችበት ውሃ ቋቱን ሞልቶ ወደ መሬት ፈሰሰ። ሳታውቀው በቆመችበት አለቀሰች። ማታ ሰራተኛዋ የበረንዳውን መብራት መቃጠሉን ስትነግራት አንጀቷ እየተቃጠለ መልስ ሳትሰጣት ወደ አልጋዋ ሄደች። ይሄ ሁሉ ሲሆን አንድም ቀን ባሏን ለጠብ አልጋበዘችም። ብቻ ቀስ በቀስ በዕለት ተዕለት ኑሮ የሚደፈን ቀዳዳ የሚቃና ጎባጣ በገጠማት ቁጥር ልጥራው ወይስ አልጥራው አልንገረው ብላ ማንገራገር አቆመች። ችግሬን ቆሞ ከመታዘብ በቀር ላይፈታልኝ ነገር ምን አደከመኝ በሚል ቋጠሯን ሁሉ ለብቻዋ በዝምታ መፍታት መረጠች። አንድ ቀን ምሽት ልጆቹ ከተኙ በኋላ ሳሎን ተቀምጠው ቴሌቪዥን እያዩ መብራት ድንገት ድርግም ብሎ ጠፋ። ደህና ትተውን ነበር ደሞ ጀመራቸው አላት። ዞር ብሎ ያያት ብድግ ብላ የሳሎኑን መስኮት መጋረጃ ገለጥ አርጋየችና ይሄ እንኳን የኛ ብቻ ይመስለኛል ብዙ ቤት መብራት ይታየኛል አለች በቆመችበት። ነው እንዴ? አይ አለና ስልኩን አነሳ። ቴሌቪዥኑ የተቀመጠበትን ትልቅ ኮሜዲኖ በር ከፈተችና አረንጓዴውን እጅ ባትሪ አወጣች። አበራችው። ወደ ኩሽና ሄዳ አራት ሻማዎች
ክብሪት ይዛ መጣች። ሁለቱን ለኮሰች። አንዱን ኩሽና ላለችው ሰራተኛዋ አቀበለች። አንዱን ሳሎን መሃል ያለው ጠረጴዛ ላይ በሳህን አስቀመጠች። ከዚያ ሶፋ ላይ አረፍ አለችና ስልኳን አንስታ ደወለች። ሄሎ ጋሽ ግርማይ ደህና መሹ? እግዚአብሔር ይመስገን ደህና። ምን አሉኝ? አዎ በደህና ነው። ይቅርታ መብራት ጠፍቶብን ነው በማታ የረበሽኑት። ምን አሉኝ? አዎ የእናንተ አለ? እንደ ልማዱ የኛ ቆጣሪ ይሆናል። እሺ ጋሽ ግርማይ ወርደን እናየዋለን። ባለቤቴ? አዎ አለ። ግድ የለም እኔው አይ በብርድ ወጥተው አይቸገሩ። ግድ የለም ጋሼ እናየዋለን። ደህና ደሩ። እሺ አሜን ብላ ዘጋችሁ። ባሏ ስልኩ ላይ ካቀረቀረበት ቀና ብሎ አያትና አጅሪት በቃ ሁሉ ነገር በራስሽ ቀጥ አድርገሽ መያዝ ጀመርሽ አይደል? ፐ አላት። በለበጣ ፈገግ አለችና ፐ አልከኝ አለችው። እንዴት አልልሽ፣ ለምንም ነገር እኔን መፈለግ አቆምሽኮ አላት ኮራ ብሎ። በቆመችበት የሻማውን ነበልባል ለረጅም ጊዜ ትኩር ብላ ስታይ ቆይታ እሱንም አንተ ነህ ያስተማርከኝ አለችው። ምንድነው ያስተማርኩሽ? ድምጽ ውስጥ ግራ መጋባት ነበር። ስልኳን ጠረጴዛው ላይ አስቀመጠችውና ለምንም ነገር እንዳልፈልግህ ነው ብላ መለሰችለት። መልሱን ሳትጠብቅ ሶፋ ላይ የነበረውን ጋቢ ብድግ አድርጋ ለበሰችና የእጅ ባትሪውን አነሳች። ከዚያ ወደ ኩሽና ዞር ብላ ከፍ ባለ ድምጽ እንዲህ አለች። ፍሬ ነይ እስቲ ታችን ውረድና ቆጣሪውን ቼክ እናርግ፣ ብቻዬን እፈራለሁ።